ወደ ውልና ማስረጃ ከመምጣታችሁ በፊት ማወቅ ያለባችሁ 5 ነገሮች። ሰላም፣ አገሬ ነኝ፣ የውልና ማስረጃ ጸሐፊ። ወደ ውልና ማስረጃ ለተለያዩ ጉዳዮች ከመሄዳችሁ በፊት ጊዜያችሁና ጉልበታችሁን የሚቆጥቡ በፍጹም ሊረሷችሁ የማይገቡ ወሳኝ ነጥቦች ዛሬ እነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። መጀመሪያ ማወቅ ያለባችሁ ነገር ቀጠሮ። አሁን ላይ ቀጠሮ ሳትይዙ አገልግሎት ማግኘት አይቻልም። ስለዚህ በቴሌ ብር መተግበሪያ ቀድማችሁ ቀጠሮ መያዝ እንዳትረሱ። ሁለተኛ ዲጂታል መታወቂያ ወይም ናሽናል አይዲ። በጣም አስፈላጊው ነገር የዲጂታል መታወቂያ ወይም የፋይዳ ቁጥር ነው። ዲጂታል መታወቂያ ባይኖራችሁም የፋይዳው ቁጥር ከደረሳችሁ በሱ መጨረስ ትችላላችሁ። አለዛ ምንም አይነት ውል መፈጸም አትችሉም፣ ውክልና መስጠት አትችሉም። የግዴታ የፋይዳ ቁጥር ወይም ፋይዳ መታወቂያ ያስፈልጋል። የተወካይ ደግሞ ያው ስምና አድራሻው ብቻ፣ ተወካይ መምጣት ሳይጠበቅበትም። ሶስተኛው ማንኛውም ዶክመንት፣ ለምሳሌ ቤትን የተመለከተ ከሆነ ውክልናችሁ የቤት ካርታ፣ መኪናን የተመለከተ ከሆነ ውክልናችሁ የመኪና ሊብሬ፣ የጋብቻ ምስክር ወረቀት፣ ያገባችሁ ከሆናችሁ ማለት ነው። ያላገባ ከሆነም ያላገባ ሰርተፍኬት፣ የጋብቻ ሰርተፍኬት ያስፈልጋል። እነዚህን ይዛችሁ ኦሪጂናል መያዝ ግዴታ ነው። በፎቶኮፒ ብቻ አገልግሎት ማግኘት አይቻልም ማለት ነው። አራተኛው ያው ምስክሮች የሚያስፈልጉበት ጉዳይ ከሆነ ሽያጭ ከሆነ ለምሳሌ ምስክሮች የታደሰ መታወቂያ፣ ፋይዳ የታደሰ መታወቂያ ባይዙም ፋይዳ ቁጥር ሊኖራቸው ይገባል ወይም ፋይዳ መታወቂያ። አምስተኛው ክፍያ የሚፈጸሙበት በካሽ ሳይሆን በቴሌብር ወይም በባንክ እንደሆነ አውቃችሁ ዝግጁ አድርጉ። በቴሌብር ስለሆነ ክፍያው ያው ውክልና ከሆነ ሲያጸድቁ ማለትም ሲያደርጉበት ውልና ማስረጃዎች በቴሌብር 340 ብር ያስፈልጋል፣ ቴሌብራችሁ ላይ ማለት ነው፣ በካሽ ስለማይቀበሉ። እነዚህን ነገሮች ካሟላችሁ ስራችሁን በደቂቃዎች ውስጥ ጨርሳችሁ መውጣት ትችላላችሁ። ይህ መረጃ ለሌሎች እንዲደርስ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የሚለቃቸውን ቪዲዮዎች ተከታተሉኝ። ሌላ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መልካም ቀን። አመሰግናለሁ።